ከራስጌዋ ጋር ቢላዋ ይደረጋል። ምንም ሃይማኖት ሊኖራት ይችላል። እንዳትወጪ መጋኛ አለ ግን መጋኛ ይመታታል። ቢላ መብረቅ ምናምን ኤኒዌይስ ከዛ እዚህ ማለት ነው አሜሪካ ካትሪና እኮ ወለደች እና በሁለተኛ ቀኗ ማለት ነው። እንዴት ናችሁልኝ? ልጆቻችንን ማስተማር ያለብን የሚለው እሱ ኮንተንት እንደቀጠለ ነው። ኢን ቢትዊን ደግሞ እንድናወራ የምፈልግበት ቶፒክ አለ። እሱ ምንድነው? ፖስትፓርተም ከእኛ ሶሳይቲ አንጻር I feel like I need to say something especially በጣም ቅርብ ጊዜ እንደወለደ ሰው እና በውጭ ሀገር እንደሚኖር ሰው እና ያለን የማህበረሰብ ቫልዩስ እኔ ፐርስፔክቲቭ እኔ የማይበት ዌዎችን ማውራት ፈልጋለሁኝ። እና ይሄ የአራስነትን ጊዜ በኢትዮጵያ ውስጥ ያለን እንዴት ነው የሚታየው ሚለው ማለት ነው። ሰው ናት ሁላችንም ሰሞፋስ የማጣጣል ወይም የኛን የኋላ ቀር አድርጎ የማሰብ አይነት ነገር ያለብን ሰዎች ካለን እንዴት በደንብ አስበውበት ያደረጉት ነገር እንደሆነ ሁሌ ስለሚያስገርመኝ ነው። ሰው እኔ ካሉን እሴቶች ውስጥ እንደ ማህበረሰብ ካሉን በጣም የሚገርሙ ሴት ልጅ ስትወልድ የሚሰጠው እንክብካቤ እና የለቅሶ ላይ ያለ አብሮነት ያ ካልቸር it's such a privilege to have that እና is to be encouraged እንዲቀጥል ሰው ኢቨን በዚህ ሀገር ዶክተሮች ከ6 weeks በፊት ክሊር አያደርጓችሁም። ሆስፒታል ውስጥ እያላችሁ ዶክተሮቻችሁ ይነግሯችኋል for 6 weeks this and that ማድረግ የለባችሁም ይሏችኋል። ስለዚህ አንድ ሰው ያንን ሳይከተል በራሱ የሚያደርገው ነገር ላይክ ግዴታ እስካልሆነ ድረስ ዶክተር አፖይንትመንት ልጃችሁን ይዛችሁ መሄድ ስላለባችሁ ሰው ሳይኖራችሁ ሰፖርት ሳይኖራችሁ የምታደርጉት ነገር እሱ በቃ ምን ማድረግ እንችላለን። ግን if you have that support ማለት ነው እፊያም ሁኑ ውጪም ሁኑ ቤተሰብ ካለ አብሯችሁ የሚያግዛችሁ ሰው ካለ please take that help። አንዷ ነጭ ወታ ስላሮጠች ጂም ስለሄደች በጧት በወለደች በማግስቱ ቦዲያችንን ኔግሌክት ማድረግ ስለቻለን ያ ማለት ትክክለኛ ዲሲዥን ነው ማለት አይደለም። ቢያንስ የሚመከረው like 6 weeks ያ ማለት በ6 weeks ውስጥ ደህና እንሆናለን ማለት አይደለም። at least like during that 6 weeks ዶክተሮች የሚነግሩን ምንድነው ረጃ መውጣት መውረድን መቀነስ አለብን። ከልጃችን በላይ የሚከብድ ነገር መያዝ የለብንም። exercise so it's a critical period of physiological and emotional transition ነው for the mother and the baby ማለት ነው። እጃችን ሲሰበር እግራችን ሲሰበር ሰርጀሪ ስናደርግ ከሌላ ጤና ጋር በተያያዘ ቁጭ ብለን ሪከቨሪ ታይማችንን የምንወስደው so why like ስንወልድስ ለምንድን ነው ያ እንደ ቀላል ነገር የሚታየው? ይሄ ከዛ በላይ ትኩረት የሚያስፈልገው ነገር ነው። we have to rest to recover ያ ባህል ስለሌላቸው what we have is really precious and we are so privileged to have this culture, to have this support በደንብ ማክበርና በተቻለ መጠን ብንጠቀመው በጣም ትክክለኛ decision ነው። so give yourself grace, prioritize your body to recover, mental and physical please